ፍቅር የሚደክሙለት እንጂ እየሰጡ የሚቀበሉት አይደለም። ፍቅር መስጠት እንጂ መቀበል አይደለም። ፍቅር በመስጠት እንጂ በመቀበል አይደሰትም። ፍቅር የራስን ደስታ መፈለግ አይደለም፣ ለሚወዱት ነገር መኖር ነው። ለሚወዱት ነገር አላችሁ እንዴ? አላችሁ? እግዚአብሔር ከሁላችን ጋር ይሁን። አንድ ፈላስፋ የጠየቀውን ጥያቄ ልንገራችሁ። አንድ ሰው አበባ ይወዳል። አበባ ይወዳልና አበባይቱን ቢቆርጣት ይወዳታል አይወዳትም? እና ቢያሸታት በጣም መዓዛዋ መስጦት ቢያሸታት ይወዳታል አይወዳትም? በሉ እንጂ ይወዳታል አይደል? አሁን ነው የገባችሁ። ግን በፊት ይወዳታል ነበርም። ይሄን አበባ ወደዋለሁ ስለዚህ ለቁረጥና ምን ልበለው ነው የምትሉ? ማሽተታው ነው። ግን አበባውን የምትወደው ከሆነ ባለበት እንዲቀጥል ምን በል ነው? ፍቀድለት ነው። ስለዚህ የምንወደውን ነገር መጠቀም አይደለም ማክበር፣ እንዲኖር ማድረግ ነው። ለሱ ለምትወደው ሰው ህልውና፣ ለምትወስደው ሰው መቀጠል መኖር ነው። ለሚወዱት መኖር ነው እንጂ የሚወዱትን ሰው ለኔ ኑርልኝ ማለት አይደለም። ይገርማል እኮ። ለሚወዱት ነገር ኢንቨስት ነው የምናደርገው ወይስ የምንወደው መሬት ነው ኢንቨስት የሚያደርግልን? የሆነ ብር ከፈለግ ኢንቨስት ታደርጋለህ እንጂ ባለመሬቱ ነው እንዲህ ለአንተ ኢንቨስት የሚያደርግልህ። ስለዚህ እኛ ግን የምንፈልገው ምንድን ነው? የምንወደውን ሰው ነው ዋጋ የምናስከፍለው። ለምንወደው ሰው ሳይሆን ዋጋ የምንከፍለው የምንወደውን ሰው ዋጋ እናስከፍለዋለን። በጣም የሚያስደንቀው እንጠቀምበታለን እንጂ አንጠቅመውም። እንዲጠፋን የምናደርገው፣ እንዲጎዳን የምናደርገው፣ ከኛ እንዲርቅ ነው የምናደርገው። ፍቅር ይደከምለታል። እምነት፣ ተስፋ፣ ፍቅር ማለት ይሄ ነው። የፍቅራችሁ ድካም እስኪ በሉ እንጂ እና ፍቅር ሲደክሙለት ነው ትርጉሙ የሚታወቀው ነው። አንድ ሰው ምግብ አልጣፍጠኛል አለ። ቅዱስ ዮሐንስ አፈወርቅ ምንድን አለ? አልርብህ ብሎ ነው ያለ። ሲርብህ ምን ይልሃል? ይጣፍጥልሃል። የምግብ ጣዕም የሚታወቀው ሲርብህ ነው። ፍቅር ጣዕም የሚኖረው ሲደክሙለት ነው፣ ሲለፉለት ነው፣ ሲታገሱለት ነው፣ ሲችሉለት ነው፣ ሲታመሙለት ነው። እንዲሁም ቅዱስ ጳውሎስ ምን እንዳለ ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 23 ላይ መኑ ውእቱ ዘይደዊ ወይሐምም አለ። አነ በዚህ ዓለም ደዌ የሌለበት ማን አለ? እኔ ያልታመምኩለትስ ማን ነው? አይገርምም? አየ ቅዱስ ዮሐንስ አፈወርቅ ወስዶ ምንድን ነው ቅዱስ ጳውሎስን ምን አለ? በዚህ ዓለም የማይታመም ማን ነው? እኔስ ያልታመምኩለት ማን ነው አለ። ቅዱስ ጳውሎስ ለእያንዳንዱ ምእመን ችግር ይታመም እንደነበረ ታውቃለህ። ይሄንን ወስዶ ገላትያ ላይ ምንድን ነው ያለ? ወንድሞቼ ሆይ እኔ ስለ እናንተ ምጥ ይዞኛል ነው ያለ። እስቲ ምጥ ይዞኛል በሉ። ምን አላችሁኝ? ምጥ ምን ያህል እንደሚሰማ ሐኪሞችን ጠይቋቸው። እሺ ምጥ ቀላል ሰው የምጥን ከባድነት ቢያውቅ የእናቱ መከራና የሚስቱ መከራ ይገባዋል በእውነቱ ማለት ነው። እና ምጥ በጣም አይ ቅዱስ ጳውሎስ ስለ እናንተ እንዲያውም እንደሰማሁት ነው። በዚህ ጉዳይ እኔ አልተማርኩም። እንደሰማሁት ግን አንዲት ሴት ምጥ ሲይዛት የሚሰማት ህመም ከጎን አጥንት በጣም ብዙዎቹ ሲሰበሩ አንድ ሰው የሚሰማውን ያህል ነው ይባላል። ሐኪሞቹ ነው ሲሉ የሰማው። ኧረ ጎን አጥንቱ ስንቱ ሲሰበር ነው? ብዙ። አንዷን በመርፌ በወጋት የሚያመውን ታውቃላችሁ? ወይም ደግሞ ረስቸዋለሁ አሃዙን ስንት መኪኖች በእግርህ ላይ ሲሄዱብህ አንዱ ቢሄድ ራሱ ችግር አይደለም? የዚያን ያህል። አሁን ቅዱስ ጳውሎስ ምን አለ? ለሚያስተምራቸው ደቀ መዛሙርት ምንድን ያለ? ስለ እናንተ ምን ይዞኛል ነው ያለ? ምጥ በሉ እንጂ። ስለዚህ ፍቅር ማለት ለሌሎች ምጥ መያዝ ማለት ነው። ለምትወደው ሰው ዋጋ መክፈል መኖር ነው እንጂ ዋጋ ማስከፈል አይደለም። ለምንወዳቸው ሰዎች ዋጋ እንድንከፍል እንጂ ዋጋ እንዳናስከፍል እግዚአብሔር ይርዳል። ስለዚህ ለቤተ ክርስቲያን ዋጋ ልንከፍልላት ይገባል። ግን ልንገራችሁ ቤተ ክርስቲያን ዋጋ እየከፈለች ነው በእኛ ምክንያት። እውነት አሰብ በእኛ ስንፍና ቤተ ክርስቲያን ዋጋ እየከፈለች ነው። ልጆቿ የስሜት ድሃ በመሆናችን ለስሜቶቻችን የምንኖር ለዓላማ የማንኖር በመሆናችን ቤተ ክርስቲያን ዋጋ እየከፈለች ነው። ስለዚህ እናት አባቶቻችን ዋጋ ይከፍላሉ። ወገኖች ለፍቅራችን ድከሙ። ጸሎት ትወዳላችሁ? እስኪ ጸሎት የሚወድ እጁን ያወጣ። ጸሎት የሚወድ አትወዱ? ታማችኋል ማለት ነው። ምክንያቱም አንድ ሰው እንጀራ እናብላ ሲባል አልወድም ካለ ምን ብሏል? የምግብ ፍላጎት የበሽተኛነት ምልክት ነው፣ ማጣት። እሺ ጸሎት በሉ። ኧረ ባይሆን እንደው ለስሙም አውጡ እንጂ ኖር አይደለም እንዴ? አውጡ እንጂ አውጡ በሉ። እሺ ቆያል ሻድ አውርዱት አንዴ። አሁን አንድ ነገር ልንገረና ወዳችሁ እንድታወጡ ላርጋችሁ።
ጸሎት ማለት ቃል በቃል ሲተረጎም ጸሎት ብሂል ተናግሮ ምስለ እግዚአብሔር። ጸሎት ማለት ከእግዚአብሔር ጋር መነጋገር ማለት ነው። እሺ ከእግዚአብሔር ጋር መነጋገር ትወዳላችሁ አትወዱም? አሁን አውጡሽ። ጥሩ ሆነ ማለት ነው። ሲገባን እኮ ሁሉም ነገር መልካም። በደንብ አውጡ። እሺ አሁን ጸሎት ትወዳላችሁ? ምክንያቱም ጸሎት ማለት ምን ማለት ነው? ተናገሩ በቃላችሁ ሁላችሁ። ጸሎት ማለት ምን ማለት ነው? ስለዚህ ጸሎት ትወዳላችሁ? እሺ የፍቅር ድካም በሉ። አሁን አውርዱ በሉ፣ የፍቅር ድካም በሉ። ስለዚህ ለጸሎታችሁ ምን በሉለት ነው? ድከሙለት። ሳይደክም መጸለይ ሰው የሚፈልገው አሁን ሳይደክመው ጸሎተኛ መሆን ይፈልጋል። እየደከመኝ ይላል እና ለፍቅር እንዲደክም እኮ ነው የምጸለየው። እየደከመኝ እንቅልፌ እየመጣብኝ እንቅልፍ እያለኝ እና የፍቅር ድካም እኮ ማለት ነው። ለምትወደው ነገር መድከም፣ ለምትፈልገው ነገር ሌላ የምትፈልገውን ነገር ማጣት እኮ ነው። የምትወደውን ብር ከፍለ እኮ ነው የምትወደውን ሸሚዝ የምትገዛ አይደለም እንዴ? የምትወዳትን ብር ከፍለ ነው በየአይነቱ የምትበላ አይደል? ገብታችሁ ምግብ ቤት የምትወደውን ነገር ሳትከፍል የምትወደውን ነገር ማግኘት ትችላለህ? አይቻልም። የምንወደውን ነገር ሳንከፍል የምንወደውን ነገር ማግኘት አንችልም። እንዲሁ እናንተም ተማርን ትላላችሁ ማለት ተምራችኋል ማለት ነው። ተምራችኋል ብዙ እንደተማር እና ግን እንደው ይሄንን እንኳን አታውቁም ወይ ነው? ይሄ እኮ በእውነቱ ቢዝነስ እኮ ነው። ቢዝነስ አታውቁም እንዴ? ቢዝነስ እኮ ከፍለ ነው የምታገኘው። የምትከፍለው ከበዛ የምታገኘው በዝቷል ማለት ነው። ስለዚህ እንዴት ሆኖ ይሆናል? በየትኛውም ቋንቋ በንግድም በኢኮኖሚክስም ብትሄዱ የዲፕሎማቲክ ግንኙነትም ብትሄዱ ዲፕሎማት ማለት ምን ማለት በራሱ ዲፕሎማቲክ ለምንድን ነው ያስፈለገው ሲባል ሰጥቶ መቀበል፣ ከፍለ ትቀበላለህ ነው። ለምሳሌ ከአሜሪካ ጋር የእኛ ሀገር ባለስልጣን አካሄዱ ያው እኔ አላቅም፣ እኛ ቆዳ እንስጠሻለን አንቺ ጫማ ትሰጭናለሽ ነው የሚባባሉት መችስ አይደል? ስለዚህ የሆነ ነገር እንከፍላለን፣ የሆነ ነገር ስጡን ነው። የእኛን ጥጥ ውሰዱ እናንተ ብርድ ልብስ ላኩልን ነው። መቼም የኛ ነገር ጥሪያችን እየሰጠን የበሰለ ጥቂት ነው የምንቀበል። እንደዚያ ነው። ስለዚህ ሳይከፍሉ ማግኘት አይቻልም። ክርስትናም እንደዛው ነው። ክርስቶስም ዋጋ ከፍሎብናል። እኛም የምንከፍላት ነገር ከስሜታችንም የምንከፍላት መኖር አለባት። ፓሽን ይከፈላል፣ ፍላጎት ይከፈላል። ይሄን ለመናገር ነው። ሶስተኛ